ሶስት ልጆቼን በአንድ ጡት ነው ያሳደግኩት። አትሌት ጌጤ ከባድ ችግር ውስጥ ነች። አትሌት ኮማንደር ጌጤነሽ ኡርጌ ትባላለች። በአትሌቶች መፍለቂያ አርሲ ነው የተወለደችው። የመጀመሪያ ውድድሯን በ1982 በካናዳ ወጣቶች ውድድር ነው የተካፈለችው። ከዛም የባርሰሎና ኦሎምፒክ ጨምሮ በእንግሊዝ፣ ጀርመን፣ አሜሪካ፣ ኖርዌይ፣ ቤልጂየም፣ ጣሊያን፣ ፖርቹጋል፣ ስፔን እና በአፍሪካ በተለያዩ ሀገራት እስከ 2000 ዓ.ም ተወዳድራ የወርቅ የብርና የነሐስ ሜዳሊያ አሸናፊ በመሆን ሀገራችንን ከነደራርቱ ቱሉና ጌጤ ዋሚ እኩል አስጠርታለች። በሜሪ ዲዳ ተዘጋጅቶ የሚቀርበው ካሜቲ ፖድካስት ላይ ቀርባ እንደተናገረችው ሕይወቴ መልኩን የቀየረው ሁሉንም ነገር ያጣሁት በካንሰር ከተያዝኩ በኋላ ነው ብላለች። 5 ልጆች የነበሯት አትሌት ጌጤነሽ አንዷ ልጇ በጭንቅላት ካንሰር ከ2 ዓመት በፊት ሕይወቷ አልፏል። አሁን 4 ልጆች ያሏት ሲሆን 3 ልጆች የተወለዱት በካንሰር ምክንያት አንዱ ጡቷ ከተቆረጠ በኋላ እንደሆነ ተናግራለች። በአንድ ጡት 3 ልጆቿን እንዳሳደገች ገልጻለች። ያሏትን ንብረት ሁሉንም ሸጣ አሁን ከአዲስ አበባ በመውጣት ዱከም አካባቢ ገጠር ውስጥ የሰው ቤት ውስጥ ኑሮዋን አድርጋለች። የአትሌት ጌጤ ስጋት ሕይወቴ ቢያልፍ ልጆቼ ሜዳ ላይ ጥያቸው ነው የሚሄደው፣ ሁሌም የሚያሳስበኝ ይህ ነው ብላለች። በችግር ምክንያት ባለፈው ዓመት ትምህርት ቤት ያልሄዱት ልጆቿ ምንም መተዳደሪያ ስለሌለኝ ሕይወቴ በጣም የከፋ ሁኔታ ውስጥ ይገኛል ብላለች። ስለዚህ ለተቸገሩ ሁሌም የምትደርሱ ኢትዮጵያውያኖች ሆይ ይችን ለሀገር ውለታ የሰራችን ሴት አቅማችን በሚፈቅደው ሁሉ እናግዛት እላለሁ።